ሄሎ ጋይስ እንኳን ወደሚቀጥለው ቻፕተር ብለን አመጣችሁ። ሶ ባለፈው እንደጀመርነው ክላሲፊኬሽን ጀምረን ነበረ። በዛ ክላሲፊኬሽን የተለያዩ ሰዎች አይታችሁ ነበር። ነገር ግን በብዙ እንዳየነው ከሆነ ብዙዎቻችሁ ሰብስክራይብ ያደረጋችሁ አይደለም። ስለዚህ እባካችሁን መጀመሪያ ሰብስክራይብ በማድረግ ቪዲዮን ጀምሩት። ስለምታደርጉልን ትብብር እናመሰግናለን። አሁን ደግሞ ኪንግደም ፕላንቴን ክላሲፊኬሽን ፓርት 2 የሚለውን ቪዲዮ እንከታተላለን ማለት ነው። እሺ መጀመሪያ ካራክተራቸው ምንድነው? የኪንግደም ፕላንቴን ባለፈው እንዳወራ ነው 5 ኪንግደሞችን አይተን ነበረ። ኪንግደም ፕሮካሪዮቲክስ፣ ኪንግደም ፈንጋይ፣ ኪንግደም ፓሲስት አይተን ነበረ። ከዛ ደግሞ እነዚህን ካየን በኋላ ሁለቱ ደግሞ ኪንግደም ዛሬ የምናየው ፕላንቴን እና ኪንግደም አኒማሊያ ነው ማለት ነው። ኦኬ ስለዚህ መጀመሪያ ወደ ካራክተሪሳቸውን እንሂድ። መጀመሪያ ምንድነው? ዴር ሴል ዋልስ ኮንቴን ሴሉለስ። እንግዲህ ባለፈው እንዳያችሁት the cell wall of the fungi is chitin made up of or contain chitin or ከቲን እንደሚለው ሁሉ the kingdom plant ደግሞ ሴሉለስን ኮንቴን ያደረገ ነው። they reproduced both sexually and asexually. so sexually asexually reproduce ማድረግ ይችላሉ ማለት ነው ፕላንቴዎች። they are multicellular. they are photosynthetic except for some parasitics that lack chlorophyll. almost all of them are photosynthetic. they have alternations of generations. the haploid and diploid generations generate in the life cycle like humans. okay, the first phylum is phylum Bryophyta, which is መጽሐፋችን ላይ የሚያለው ነው። phylum Bryophyta and the members included mosses and living worms. the member lived in damp and shady soils or the tree logs, which is Bryophyta are the smallest land plants and they are thought to have evolved from green algae. ስለዚህ የስሞለስት ላንድ ፕላንት ከኪንግደም ፕላንት የሚመደው ነው ቢሮፋይታ ነው ማለት ነው። ኤግዛምፕሉ እንደማን ነው ከተባለ ኢንክሉድ እነ ሞሰስን እነ ሊቪንግ ወርምዝን ሊቪንግ ዋርትስ ኢንክሉድ ያደርጋል። ኦኬ ከዛ ደግሞ የዚህ የፋይለም ቢሮፋይታ ካራክተሪስቶች አሉት። የመጀመሪያው ቫስኩላር ቲሹ የላቸውም። ቫስኩላር ቲሹ ማለት እነዚህ ስቲም ላይ ያለ ማለት ነው። ፋይለምን የያዘ ዛይለምን የያዘ ምናምን እነዚህ እንትኖች የላቸውም። ስለዚህ they lack vascular tissue. ሌላው ደግሞ they lack true root system or leaves. ስለዚህ ትሩ ሩት ሲስተም የላቸውም ወይም ደግሞ ስቲም የላቸውም ወይም ሊቭስ የላቸውም ትሩ። ከዛ ደግሞ their body is teals which is differentiated into simple leaves and stems. ስለዚህ ቲያልስ ነው ስንል ምንድነው? ዲፈረንሺየትድ የሆነ ነው። ለሊቭስ እንደ ሊቭስ ሆኖ ቦዲያቸው አንዱ ቦዲያቸው ሌላው ሊቭስ ሌላው ስቲም ሆኖ ነው የሚያገለግላቸው ማለት ነው እንጂ ለራሳቸው ስቲም ሊቭስ ምናምን ያለ ትሩ ሩት ሲስተም ወይም ደግሞ ፕላንቲንግ ሲስተም ኖርማል ፕላንቲንግ ፓርት ብዙ የላቸውም። ሌላው ደግሞ እንትናቸው alternations of generations occur the genophytes generations is dominant. ስለዚህ እነዚህ ጂኖፋይት ጀነሬሽንስ ኢዝ ዶሚናንት እንዲሆኑ አድርጓቸዋል ማለት ነው። እነዚህ ጂኖፋይቶች ምንድን ናቸው? is anchored by the thallus resorts which is grow from the stem. እንዲህ ከስቲም ጀምሮ ከሚያድገው ማለት ነው ጂኖፋይትስ የምንላቸው። water and mineral salts are absorbed by the whole plant's surface because the plant surface is lack of cuticle. therefore water uptake occur by osmosis. ስለዚህ እነዚህ ቢሮፋይት በኦስሞሲስ በመጠቀም ነው ዋተር አፕቴክ የሚያደርጉት። ፋይለም ቢሮፋይታ ደግሞ ክላስ
ኤፕቲኬክ እና ክላስ ሙስኪ ሞሰስን የያዘ እንትኖች አሉት። የሞሰስን ፓርት ኦፍ ሲስተሙን ስናይ እዚህ ጋር ጂኖታይፕ አለ። ጂኖታይፕ ማለት እዚህ ጋር ነው፣ ከሊፍ ጀምሮ ያደገው ነው። እዚህ ጋር ደግሞ ስፕሮፋይት አለ፣ ሲዝ ከአባብ ደ ስቲም ማለት ነው። እነዚህ ፉቶች ናቸው። ሴትስ አሉት፣ ካፕሱላዎችም አሉት ማለት ነው። ሞሰስ altering for generations. This is occurrence of the 2 more generations with the life cycle of an organism. A haploid genotype and a diploid C4 which is እዚህ ጋራ ጂኖታይፑ ዳይፕሎይድ ነው፣ ነገር ግን ስፖሮፋይቱ ሀፕሎይድ ነው ማለት ነው። ኦኬ alternation generations of pyrophytes like ሞሰስ። ስለዚህ ስለ ሞሰስ ስናይ ሞሰስ consist 2 distinct forms in the life cycle. The first haploid genophytes which is dominant and diploid. ይሄኛው ዳይፕሎይድ ነው፣ ከስር ያለው ደግሞ ሀፕሎይድ ነው ማለት ነው። የጂኖታይፑ ጂኖቶፊት እና ደግሞ ፕሮፋይት ይባላል ማለት ነው። ስለዚህ the antheridia which is sperm producing organs and the harrow egg produce organs may be located on the same plant or different plant. አንድ ፕላንት ወይ በተለያዩ ፕላንት ሊሆን ይችላል ፈርታይዝ ለማድረግ when mature the antheridia shed their sperms which is into the acronia aids by the rain splash. ስለዚህ ወደ እንደ እንትን ይረጨውና ፕሮዲውስ ያደርጋሉ ነው። ቤዚካሊ እነዚህ ነገሮች መጽሐፍ ላይም ስለሌሉ ብዙ እንድናውቀው አንቀደድም ማለት ነው። ሁለተኛው ፋይለም ደግሞ መጽሐፍ ላይ የሚጠቅሰው ፋይለም ፔትሪዶፋይታ ነው። ፋይለም ፔትሪዶፋይታ ደግሞ ሜምበር ኢንክሉድድ እነ ፒትሪዲየም ፒትሪስ ምናምን የያዘ ነው። the vascular tissue which is xylem and phylums are present. ስለዚህ ቅድም ካያችሁ ቢሮፋይትስ ላይ ቫስኩላር ሲስተም አልነበረም፣ ነገር ግን ፔትሪዶፋይት ላይ ግን ቫስኩላር ሲስተም አለ። እሱ ብቻ አይደለም፣ the leaves are relatively large are called fronds. ሪላቲቭሊ ደግሞ ከፕሮፋይትስ ጋር አንጻር ተለቅ ያሉ ናቸው። the large surface are area of the leaves in the increase the photosynthetic surface of the plant. ስለዚህ እነዚህ large surface of area of the leaf የፎቶሲንቴቲክ ኤሪያውን ይጨምራል ማለት ሰርፌሱን ይጨምራል። spores are produced in sporginia singular sporginium usually in a cluster called ሶሪ በተባለው እንትን ደግሞ ስፖርም ያመነጫሉ። altering generations occur and the sporophytes is dominant. እዛ ጋር the genophyte ነበረ ዶሚናንት፣ እዚህ ጋር ደግሞ ስፖሮፋይት ነው ዶሚናንት። the genophytes reduced to small simple prothallus. ኦኬ ስለ ፈርን ምናምን ነኝ። ፈርን እች ናት፣ በጣም ትናንሽ እነዚህ አንዳንዴ ድንጋይ ላይ ምናምን የሚበቅሉ ናቸው። እነሱ እንደሱ አይነት ፕላንቶች ናቸው። ኢንደ ፈርን በፈርን ያሉትን ያው ቅድም እንዳልነው ዳይፕሎይድ ስፖሮፋይትስ ምናምን አሉ እንዳልነው ሁሉ ያ ደግሞ ዳይፕሎይድ ስፖር አላቸው ማደር ሴሉ ማለት ነው። ወይ ደማችሁ ፕሮቴክቲቭ ከቨሪንግ ሽሪንክድ ካቱፕልስ ስፖርት ኦፍ ስፖርጂኒያ። እነዚህ ነገሮች ብዙ ፎከስ ማድረግ አይጠበቅብንም፣ ግን ማወቅ ያለብን በፔትሮፋይት ላይ ፈርኒስ የሚለውን ነገር ማስታወስ ግዴታችን ነው ማለት ነው። ኦኬ ኮምፓሪዥን ቢትዊን ሞሰስ ኤንድ ፈርኒስ። ስለዚህ አሁን በፈርኒስ እና በሞሰስ መካከል ያሉትን ደግሞ እንዲህ ኦኬ ኖ ቫስኩላር ቲሹ ምን ማለት ነው? ይሄ ኖ ቫስኩላር ቲሹ ማለት ያው ቅድም እንደነገርኳችሁ
ዛይለም እና ፋይለም ስለሌላቸው ሞሰሶች ፔትሮፋይትስ ላይ የሚሆኑ ናቸው ማለት ነው። ስለዚህ ሞሰስ ደግሞ ቫስኩላር ቲሹ የለው፣ ነገር ግን ፈርን ግን ቫስኩላር ቲሹ አለው ማለት ነው። ሌላው ደግሞ የሚለያቸው ነገሮች ሶርስ የሉትም። እኒህ ግን ሶርስ ፕሬዘንት ኦት ሊፍ አንደር ሳይድ። ስለዚህ እነዚህ ሶርስ የላቸው፣ እነዚህ ግን ሶርስ የላቸውም። ስፖርስ ካፕሱላ ፕሬዘንት፣ እዚህ ጋር ደግሞ ካፕሱላ የላቸው። Sporophytes attached to the genophytes and እዚህ ጋር ደግሞ genophytes attached in sporophytes። እዚህ ጋር ስፖሮፋይትሱ ነው በጂኖቶፋይትሱ ላይ አታች የሚሆነው። በፈርን ጊዜ ግን ጂኖፋይቱ ነው አታች የሚሆነው ስፓሮፋይትስ ላይ ማለት ነው። ሞሰስ ላክ ትሩ ሩት ኤንድ ሊቭስ ኤንድ ስቲም የላቸውም። ነገር ግን ፈርንስ ግን ትሩ ሩት ሲስተም ወይም ደግሞ ትሩ ስቲም ሊቭስ ኤንድ አር ፕሬዘንትድ። ሰው እነዚህ ነገሮች ፕሬዘንት የሆኑ ናቸው ማለት ነው። ሞሰስ ላይ ሪዚዶስ የለውም፣ ነገር ግን ሩት ላይ ቲንግ አላቸው፣ ነገር ግን ሪዚዶስ የላቸውም። ፈርንስ ላይ ግን ሪዞዲ አላቸው ማለት ነው። ጂኖፋይትስ አር ናት ሀርት ሼፕድ ኤንድ ጂኖሳይትስ ኢዝ ሀርት ሼፕድ ያልን እና ደግሞ ሞሰስ ሲባሉ ትናንሽ ነገሮች ናቸው። ፈርን ሲባል ደግሞ ከዛ ሪላቲቭሊ ላርጅ ነው፣ ትልቅ ባይሆንም ሪላቲቭሊ ግን ላርጅ ነው ማለት ነው። ኦኬ የሚቀጥለው ወደ ፋይለም ኮኒፌር ሶስተኛው ደግሞ ፋይለም አንጂኦ ስፓርሞፋይትስ ነው። ዲስ ፋይለም ኢዝ ኢንክሉድ ኦል ፍላወሪንግ ፕላንት ነው። መጽሐፋችን ላይ ግን የሚገልጸው ግን ፕላንት ላይ ቢሮፋይትስ ካለ በኋላ ፔትሮፋይትስ ካለ በኋላ ሶስተኛው ግን ምንድን ነው? ስፔሮፋይትስ ወይም ደግሞ እነዚህ ጂሚኖስፐርም እና አንጂኦስፐርምን የያዘ ፋይለም እንዳለ ግሩፕ እንዳለ ነው። ከዛ ውስጥ ደግሞ አንደኛው አንጂኦስፐርማፋይት ነው፣ ወይም ደግሞ በተለይ ደግሞ ጂሚኖስፐርማፋይት ነው ማለት ነው። እነዚህ እዚህ ጋር ኤግዛምፕሉን እንትኖቹን እንገራችሁ ካራክተራቸውን። እነዚህ የአንጂኦስፐርም የጂኦስፐርም አንጂኦስፐርም ምንለው ፍላወሪንግ ፕላንት ስለሆነ ነው። ጂሚኖስፐርም ደግሞ ፍላወሪንግ ፕላንት ስላልሆነ ነው ማለት ነው። ኦኬ እነዚህ ሁለቱም የሚያጠቃለው ምንድን አልኳችሁ? ሳፕሮማቶፋይት የሚባል አንድ ትልቅ ፋይለም ነው የፕላንት። ስለዚህ የዚህ እንትኖች የዚህ ካራክተሪስቶች ምንላቸው? ዲቨሎፕድ ምናላቸው ሊቭስ፣ ሩትስ እና ደግሞ ቫስኩላር ሲስተም አላቸው። ከቢሮፋይትስ እና ከፔትሮፋይት የተለየ በጣም ዌልድ ዲቨሎፕድ የሆነ ሩት፣ ስቲም፣ ሊቭስ ምናምን ያላቸው ናቸው ዲቨሎፕድ የሆነ። እንዲሁም ደግሞ ሜል ጋሜት ፖለን ጌን እና ፊሜል ደግሞ ጋሜት ደግሞ እምቢሮ ሳክ አላቸው ማለት ነው። እነዚህ ደግሞ እንደዚህ ስፖር በማድረግ ነው ሳይሆን እንደ ሜል ለብቻው ፊሜል ለብቻው ሆነው የራሳቸው ጋሜቶች አላቸው። የሜል ጋሜት በፖለን ግሬ ላይ ነው ያለው፣ እንዲሁም ፊሜል ጋሜት ደግሞ ኢምቢሮ ሳክ ውስጥ አለ ማለት ነው። ኦኬ ፈርቲላይዜሽን ደግሞ እንዴት ነው? ሴክሹዋሊ ሪፕሮዲውስድ። ቅድም ስናይ ፕላንት ሴክሹዋሊ ማሴክሹዋሊ ሪፕሮዲውስ ሊያደርጉ ይችላሉ። ሴክሹዋሊ ሪፕሮዲውስ የሚያደርጉት እነዚህ አንጂኦስፐርም እና ጂሚኖስፐርም የተባሉት ናቸው ማለት ነው። ኦኬ ስለዚህ የጂሚኖስፐርም እና የአንጂኦስፐርም ልዩነት ነው እንግዲህ የጂሚኖስፐርም እና እዚህ ጋር ልንታወት እና የጂሚኖስፐርም እና የአንጂኦስፐርምን ልዩነት ስናይ ጂሚኖስፐርም እዚህ ጋር ጻፍላችሁ ጂሚኖስፐርም እና እዚያ ደግሞ አንጂኦስፐርም እንበል። እሺ ጂሚኖስፐርም ውስጥ የሚመደቡት ምንድን ናቸው? ሲድ ናት ኢንክሎዝድ ኢን ፍሩት። ስለዚህ ያቸው መጀመሪያ ምን አይደለም በፍሩት ኢንክሎዝድ የሆነ አይደለም። በፍሩት
ሲዳቸው በፍሩት ኢንክሎዝድ ጂምኖስፐርሞች ሲዳቸው ኢንክሎዝድ በፍሩት ኢንክሎዝድ የሆነ አይደለም፣ ፍሩታቸው ኢንክሎዝድ አይደለም ነው፣ ኢንክሎዝድ ነው ነው። ሁለተኛው ደግሞ ኒድል ሼፕድ ያላቸው ዋክሲ ክትክል አላቸው፣ ሰው ሪዲዩስድ ዋተር ያደርጋሉ ምናምን። ኤቭሪግሪን ፎቶሲንቴቲክ ናቸው። ስትራክቸር ፋውንድ ኢን ካውንስ ዊች ኢዝ ኮኒፌረስ የሚባሉት እነዚህ ቅድም ያነበብናቸው እዚህ ጋር ያሉት የክሪስማስ ትሪዎች ምናምን የሚያጠቃሉት እነሱ ኮኒፌረስ የሚባሉት ደግሞ ናቸው ማለት ነው ጂምኖስፐርሞች። አንጂኦስፐርም ግን ሶሪ እዚህ ጋር አለ። አንጂኦስፐርም ግን ፍላወሪንግ ፕላንት ነው። ስፖርስ ኤንድ ሲድ ሊፍ ዲቨሎፕ የሆነ ነው። ኢንክሎዝድ ኢን ኦቫሪ ነው። ስለዚህ ሴክሹዋሊ ሪፕሮዲውስ ያደርጋሉ። እንዲሁም ደግሞ ፍሩት ያላቸው ናቸው። ፍሩት አላቸው። ሶ አንጂኦስፐርም በሁለት ይከፈላል፣ ሞኖኮትስ እና ዳይኮትስ። ሞኖኮትስ እና ዳይኮትስ ብሎ ይከፈላል። ስለዚህ የእነሱ ልዩነት እኔ ሞኖኮቶች ምንድናቸው? ኢምብሪዮሳክስ ሀዝ ዋን ሲድ። ኢምብሪዮሳክ ምንድን ነው? የፊሜሉ እንትን የሚቀመጥበት ነው አይደለ? ጋሜት። ሶ ኢምብሪዮሳኩ ዋን ሲድስ ብቻ ነው ያለው። ነገር ግን ዳይኮት ላይ ኢምብሪዮሳኩ ደግሞ 2 ሲድ ነው ያለው። እንዲሁም ደግሞ ሀቭ ስካተርድ ቬስኩላር በንድልስ። ስካተርድ የሆነ ቬስኩላር በንድል ያላቸው እነዚህ ሪንግ። ስለዚህ እነዚህ መርሳት የላቸው። ይሄ ስካተርድ ነው፣ ይሄ ሪንግ ነው። ይሄ ዋን ነው፣ ሶሪ ይሄ ዋን ነው፣ ይሄ ቱ ነው። ይሄ ስካተርድ ነው፣ ይሄ ሪንግ ነው። ኦኬ ፍላወርስ ፓርት አር ዩዥዋሊ ኢን 3 ኦር መልቲፕል ኦፍ 3 ናቸው። መልቲፕል ኦፍ 3 ናቸው። እነዚህ ደግሞ 4 ኦር 5 መልቲፕል ኦፍ 4 5 ናቸው ፍላወሪንጋቸው ማለት ነው። ክሌክስ ኤንድ ኮራላ አር ናት ዩዥዋሊ ኢዚየር ዲስቲንጉሽብል። ኢዚየር ዲስቲንጉሽብል አይደለም። እንዲሁም ደግሞ እዚህ ጋር ደግሞ ክሌርስ እና ኮራላ ኢዚሊ ዲስቲንጉሽብል ነው። ዴይ አር ዩዥዋሊ ዊንድ ፖሊኔትድ ናቸው። እነዚህ ደግሞ ኢንሴክት ፖሊኔትድ ናቸው። have narrow leaves with parallel venations። ፓራላል ቬኔሽን ነው፣ ግን ኔትወርክድ የሆነ ቬኔሽን ነው ማለት ነው። ስለዚህ በእነዚህ ቶፒኮች በእነዚህ ነገሮች እዚህ ጋር 1 ነው፣ እዚህ ጋር 2 ነው፣ እዚህ ጋር ስካተርድ ነው፣ እዚህ ጋር ሪንግ ነው፣ እዚህ ጋር የ3 እና 3 መልቲፕል ነው፣ እዚህ ጋር 4 እና 5 መልቲፕል ነው፣ እዚህ ጋር ዊንድ ፖሊኔትድ ነው፣ እዚህ ጋር ኢንሴክት ፖሊኔትድ ነው፣ እዚህ ጋር ፓራላል ነው፣ እዚህ ጋር ደግሞ ኔትወርክድ ነው ማለት ነው። ስለዚህ 1 scattered, multiple of 3 wind pollinated, parallel venations. 2 ring vascular bundles. 4 and 5 multiples insect and networked venation ነው ብለን በዚህ በቀላሉ ማየት ግዴታ ነው፣ ብዙ ጥያቄ ስለሚመጣበት። ኦኬ አዳፕቴሽኖች አሉት ምናምን። ኦኬ ወደ ኪንግደም አኒማሊያ እንግባ። ኪንግደም አኒማሊያ ደግሞ ያው ትልቁ እና ሞር መጽሐፋችን ላይም ብዙ ስለ ስሞች ብዙ ነገር ፎከስ ያደረገው ኪንግደም አኒማሊያ ላይ ነው። ኪንግደም አኒማሊያ ላይ ጀነራል ስትራክቸር ያላቸው ሴል ዋል የላቸውም። መጀመሪያ ሴል ዋል የላቸውም። እንዲሁም ደግሞ ሞስት ካን ሙቭ ፍሮም ዋን ፕሌስ ቱ አናዘር ፕሌስ። ስለዚህ ሙቭመንታል የሆነ ሙቬብል የሆነ ፓርት አላቸው፣ መንቀሳቀስ የሚችሉ ናቸው አብዛኞቹ። ምርት ሴል ዋል ዩካሪዮቲክ ናቸው ሁሉም። እንዲሁም ደግሞ ሀቭ ነርቨስ ኮመን ሲስተም ኤክሰፕት ስፖንጂ። ከስፖንጂ በስተቀር ምናላቸው ኮመን የሆነ ነርቨስ ሲስተም አላቸው። ኦኬ እነዚህን ነገሮች ዲፋይን ማድረግ ይጠበቅብናል። የመጀመሪያው ቲሹ ነው። ቲሹ ምንድን ነው? ዲስ ግሩፕ ኦፍ ሴልስ ኦፍን ሲሚላር ስትራክቸርድ ኤንድ ኦርጋንስ ኦፕሬቲንግ ቱጌዘር ቱ ፐርፎርም ስፔሲፊክ ፈንክሽን አይደለ? ከሴል በኋላ የምናገኘው ምንድን ቲሹ ነው። የቲሹዎች ድብልቅ ቲሹ ዲፈረንሲዬሽን ደግሞ this is a specializations of tissue for different function። ቲሹ ዲፈረንሲዬሽን ማለት አንድ ቲሹ ስፔሲፊክ ፈንክሽን አለው፣ ሌላም ቲሹ ደግሞ ሌላ ስፔሲፊክ ፈንክሽን አለው። ሶ ሴል ስፔሲፋይ እንደሆነ ሁሉ ቲሹ ደግሞ ስፔሲፋይ የሆነ ነው ማለት ነው።
ኦርጋን ደግሞ ምንድን ነው? ኢዝ ስትራክቸር ዲስቲንክት ፓርት ኦፍ ዘ ቦዲ ዊች ኢዝ ዩዥዋሊ ፐርፎርም ፓርቲኩላር ፈንክሽን። በቃ ይሄ ደግሞ ከኦርጋን ሲስተም ከምናምን በኋላ ኦርጋን ላይክ እጅን ያለን እግርን ያለን አፍንጫን ያለን ኦርጋኖች ማለት ነው። ሳምባን ያለን ኦል ኦርጋን ሳራ ፓርቲኩላር ቲንግ አለ አይደል? ስለዚህ እነሱ ማለት ናቸው። ደግሞ ኦርጋኒዝምስ ነው። ኦርጋኒዝምስ ደግሞ ኢንተርናሽናል ኢንተርሺፕ ዲፈረንት ኦርጋን ሲስተምስ ዊች ኢዝ ቱጌዘር ፐርፎርም ስፔሲፊክ ፈንክሽን። እኛ ማለት ነው ኦርጋኒዝሞች ኦርጋኖች ተደባልቀው የፈጠሩት። ሌላው ደግሞ ሲሜትሪክ ቦዲ ነው። ሲሜትሪክ ቦዲ እና ሲሜትሪክ ቦዲ የሚባል ነገር አለ። ሲሜትሪክ ቦዲ ማለት ነው ማለት ነው ሲሜትሪክ ቦዲ ማለት ነው this is the body which when cut may produce halves when which are mirror or identical image for each other። ስለዚህ ምን ማለት ነው? ለሁለት እንደዚህ እንደመክፈል ሆኖ እና እንደ ሚረር እንዲህ ሰርክል ላይ ብታዩት እንዲህ ለሁለት ይከፍለውና ላይክ እንደ ሚረር እዚህ ጋር እና እዚህ ጋር ያለው ነገር ደስ የመሆኑ ሲሜትሪ ነው ማለት ነው። እዚህ ከታጉ ፕሮዲዩስ ሃፍ ዊች ኢዝ ሚረር አይደንቲካል ኢሜጅ ኦፍ ኢች አዘር ለሁለት ተከፍሎ ይፈጥራል። ወይ ደግሞ ሁለት ይከፍላል። ባይላተራል ሲሜትሪካል ቦዲ እና ራዲያል ሲሜትሪካል ቦዲ። ባይላተራል ሲሜትሪካል ቦዲ የምንለው this is a body which can divided into two identical half along the one plane only። እነዚህ ለሁለት የሚከፈሉ ናቸው። ስለዚህ አይደንቲካል እና ሀፍ አላቸው ማለት ነው። ራዲያል ደግሞ ምንድነው? the body which can cut along more than one plane produce half that are identical to each other። ስለዚህ እነዚህ more than one ናቸው። እነዚህ two ናቸው። two identical halves ነው። እዚህ ጋር ግን more than one place to produce half that are identical to each other። ስለዚህ እነዚህ more than one ናቸው። እነዚህ ግን two ብቻ ናቸው። ሌላው ደግሞ አሲሜትሪካል ቦዲ ይባላል። አሲሜትሪካል ቦዲ ደግሞ ምንድን ነው? this body which is cannot produce half that are mirror image of each others if cut along plane any plane። ስለዚህ እነዚህ ደግሞ ለሁለት የማይከፈሉ ማለት ናቸው። ለሁለት ተከፍለው እንደ ሚረር ደስ የሚሆነ ሀፍ ስትራክቸር የሌላቸው ማለት ነው። ሌቭል ኦፍ ኦርጋናይዜሽን ይባላል። ሌቭል ኦፍ ኦርጋናይዜሽን ምንድን ነው? ከምንድን ነው የሚጀምረው? መጀመሪያ ዩኒሴሉላር ሌቭልስ ነው። ሲንግል ሴልስ መጀመሪያ አይደለ? እነዚህ protists have all functions which is carried out by an organ system being performed by the singular organs in which in the cell such organisms include ፓራሜሽም እነዚህ አሞይባ ቅድም ያየናቸው ፕላዝሞዲያ ፕሮቲስታ ላይ ኪንግደም ፕሮቲስታ ላይ የሚገኙ ዩኒሴሉላሮች ማለት ነው። ከዛ በኋላ ቲሹ ሌቭል ኦፍ ኦርጋናይዜሽን ነው። ስለዚህ ከዛ በኋላ እነዚህ ሴሎች በመደባለቅ መልቲ ሴሉላር ሲሆኑ ቲሹን ዲቨሎፕ ያደርጋሉ። ከዚህ በኋላ ደግሞ ምንድነው? ኮሎኒያል ሌቭል ኦፍ ኦርጋናይዜሽን ነው። ስለዚህ these organisms have different types of cells each carry out different functions. They have therefore regarded as colonies of single cells rather than multicellular individuals። ስለዚህ እንደ ቲሹ ሳይሆን አሁን እንደ ኦርጋኒዝምስ አብረው ለአንድ እንትን እንደ ኮሎኒ ይሰራሉ ማለት ነው። ስለዚህ ኦርጋን ሌቭል ኦፍ ኦርጋናይዜሽን። ስለዚህ ደግሞ ፕላንት ማማል የሆኑ ማንኛውም ሜጀር አኒማልስ ሃቭ ዴር ፈንክሽን ኬሪድ አውት ሞስትሊ ባይ ኦርጋንስ ኤንድ ኦርጋን ሲስተም። ስለዚህ ኦርጋን እና ኦርጋን ሲስተም የተባሉት ነገሮች ዲቨሎፕ ይሆናሉ ማለት ነው። ኦኬ እነዚህ ናቸው። ከዛ ደግሞ አሁን ወደ ፋይለም ካንዲሊያ እንግባ። ምክንያቱም ከዚህ በኋላ ያሉት እንዳለ ቤዚካሊ እንትን ናቸው መጽሐፍ ላይ ምናምን የሌሉ ስለሆኑ ብዙ ማወቅ ላይጠበቅብን ይችላል። ኦኬ አሁን ፋይለም ካንዲሊያ ወይም ደግሞ በመጽሐፋችን ላይ ፋይለም ኮኢሌንቲቲያ ይለው ወይ ደግሞ ሁለተኛ ፋይለም ብሎ የተጻፈው መጽሐፋችን ላይ ከአኒማል ፋይለም ጋር እሱ ነው ካንዲሊያ የሚባለው። ሜምበር ኢንክሉድድ ሃይድሮ ሆብሊያ ሲ አኒሞሪያ ፖርቹጌዝ ማይን ኦፍ ዋር ጄሊፊሽ። እነዚህ ጄሊፊሽ ብዙ ጊዜ መጽሐፋችን ላይ የተጠቀሰችው ኤግዛምፕል የቷ ናት? ጄሊፊሽ የምትለው ናት። ስለዚህ ጄሊፊሽ የት ነው የምትገኘው ከተባለ ጊዜ ምንድነው የምትሉት? ካንዲሊያ ውስጥ ነው የምትገኘው። ኦኬ እሺ ካራክተራቸውን ስንፈልግ they are
diploblastic animals, they have 2 cells layers separated by a mesology which is jellyfish like non-cellular structure. ስለዚህ ሁለት ሌየር አላቸው ማለት ነው። okay, they have nematoblast which when touched stimulated release a chemical which can be used to capture prey and used to defense against predator። ስለዚህ እነዚህ ፕላንቶች በጣም ፖይዘነስ ናቸው። ምንም አሁን ጄሊፊሾች ምናምን ካያችኋቸው ብዙዎቹ ያምራሉ፣ ነገር ግን ሲነቁ የተለያዩ ኬሚካሎችን ስለሚወጡ ፖይዘነስ ናቸው። ቅድም እንዳልኳችሁ ደግሞ 2 ሌየር ኦፍ ሴል አላቸው ማለት ነው። ኦኬ ሌላው ደግሞ ሬድሊ ሲሜትሪ ናቸው። ቅድም ሞር ዛን ዋን ፕሌን ኦፍ ሲሜትሪ ያላቸው ናቸው። ከዛ ደግሞ ሲሜትሪካል ናቸው። ደግሞ the body can be divided into equal halves by more than one straight line plane which is passed through the central body. They exhibit polymorphisms. Individual cells are specialized shaped with different functions. Polymorphisms is the existence of cell organisms is the number of morphological distinct form ነው። okay ከዛ the structure of body wall hydra የምንለው እነዚህ አሁን ያወራናቸው የካንድሪያ ፋይለሞች እነዚህ ሼፑ ነው ማለት ነው። ኦኬ ሁለተኛው ደግሞ ፋይለም ፕላቲሌሜንተስ የሚባለው ነው። ይህም በደረታችን ላይ መጽሐፋችን ላይ ያለ ነው። ሜምበር ኦፍ ኢንክሉድ ታፕዋርም ቤዚካሊ እዚህ ጋር በጣም የሚገለጸው ታፕዋርም እና ደግሞ ፍላትዋርም ሊቨር ፍሉክ ምናምን ያሉበት ናቸው። ሊቨር ፍሉክ ናቸው ግን እንዳለ ሁሉንም የሚያጠቃልለው ደግሞ ምንድነው ፍላትዋርም ነው ማለት ነው። ፍላትዋርም ነው። ቦዲ ፍለኮች ምናምን ይኖሩበታል። ካራክተሪስቲካቸው ስንይ ካራክተራቸው ምንድነው ትሪፖፕላስቲክ ናቸው። the body is composed of 3 layers። ቅድም ኮንድሪያ ላይ ስንት ነበር ሌየር አለ ያለው? 2 ሌየር አይደል ያለው? 2 ሌየር ኦፍ ሴል ሌየርስ በት እዚህ ሁለተኛው ላይ ግን ምንድነው ስንት ሌየር አለው? 3 ሌየር ነው ያለው ማለት ነው። the outer ectoderms and the inner endoderms are between these two is mesoderm ናቸው። ስለዚህ 3 አይነት እዚህ ጋር እንደምታዩት 3 አይነት ሴሉላር ሌየር አላቸው ማለት ነው። they have bilateral symmetry ናቸው። ቅድም ያወራ ነው የካንዲያ ራዲያል ሲሜትሪ ነበር። ይሄ ግን ባይላተራል ሲሜትሪ ነው ማለት ነው። ሌላ ደግሞ they have unisegmented body ሴግመንትድ የሆነ ቦዲ አላቸው። the body are dorsal ventral flatens. they are hermaphrodites often which is elaborate precautions to minimize self-fertilization. and they have flame cells of excretions and osmoregulation ያደርጋሉ ማለት ነው። ኦኬ ከዛ በኋላ የምናየው ደግሞ ያው የተለያዩ ክላሶች ያላቸው ምናምን፣ ነገር ግን እነዚህ ነገሮች ማካተት አሁን ላለንበት ሌቭል ምንም የሚጠቅመን ነገር የለም። ታፕዋርም ምናምን ብናቃቸው ጥሩ ነው። ምናልባት አንዳንድ ነገሮች ግን ብዙ ባናቃቸው ችግር የለባቸው። ኦኬ ቀጣይ ያለው ደግሞ ምንድነው ፋይለም አናሊዳ ነው። ፋይለም ኖማቶዳ ነው። ፋይለም ኖማቶዳ ላይ ቤዚካሊ መጽሐፋችን ላይ የሚገልጸው ስለ ራውንድ ዋርም ነው። ራውንድ ዋርምን ስናይ እነዚህ አስካሪስ የሚባሉት ኢንተስታይን ፓራሲቲኮች ምናምን ያሉበት ማለት ነው። እነዚህ ኖማቶዳ ካራክተራቸው ምንድነው ትሪፖ ፕላስቲክ ናቸው። 3 ሌየር ኦፍ ሴል አላቸው። እሱ ብቻ አይደለም ባይላተራል ሲሜትሪ ናቸው። ኔማቶዳ እስካሁን ያየነው ራዲያል የማን ነው? የካርዲያ አይደል? የካርዲያ ብቻ ነው እንጂ ሌላው እስካሁን ባይላተራል ነው። they have unisegmented cylindrical body ያላቸው ማለት ነው።
እንዲሁም ደግሞ they are alimentary canals and straight for the mouth to the anus የሆነ alimentary canal አላቸው። their sex are separated ሁለት ሴክስ አላቸው ሜል ኤንድ ፊሜል የሚባል ሴክስ አላቸው ማለት ነው። ሌላው ደግሞ they lack cilia የላቸው መንቀሳቀስ ስለማይችሉ cilia ሩት ላይ ፊዝ ላይክ ስትራክቸር ሩት ላይክ የሆነ እንዲህ ትሪ ላይክ ስትራክቸር የሆኑ እንደ እጅ ነገር የሚመስሉ ነገሮች ማለት ናቸው። ኩቲክል ፕሮቲን ኢዝ ፕሬዘንትድ ኩቲክል ፕሬዘንቶች ፕሮቲኖች አሉበት ማለት ነው። ሌላው ደግሞ some are free living plants and animal parasitics ናቸው። በአኒማል ፓራሲቲክስም አሉ በዛ ደግሞ ፍሪ ሊቪንጎችም አሉ ማለት ነው። elongated and round in cross sectional with pointed end ሲሆኑ elongated ረዘም ያሉ እንደ ክብ ነገር ናቸው። ስለዚህ ኤግዛምፕሉን ማወቅ አለባችሁ። እሱም ራውንድ ዋርም ከተባለ ሁልጊዜ ኔማቶዳ የሚባለውን ፋይለም ማሳብ አለባችሁ። ሌላው ደግሞ ፋይለም አናሊዳ ነው። ፋይለም አናሊዳ ደግሞ ሴግመንትድ ዋርም ነው። ፋይለም አናሊዳ ሲባል ሁልጊዜ ማወቅ አለብን። ሴግመንትድ ዋርም ቅድም ምን አለን? ካንድሪያ ስንል ምንድነው ግና ጄሊፊሽን ነው የምናስታውሰው። ፓትሊሜንትስ ፋይለም ፓትሊሜንትስ እናወራ ነው የምንል ሁልጊዜ ምንድነው የምናስበው? ፍላት ዋርም እነ ታፕ ዋርም እነ ሊቨር ፍሉክ ነው የምናስበው። ኔማቶዳ ሲሆን ደግሞ ራውንድ ዋርም እና አናሊዳ ሲሆን ሴግመንትድ ዋርም ነው ማለት ነው። እነዚህ ምንድን ናቸው? ካራክተራቸውን ስናይ they are co-illuminated and trioblastic three layer of ሴል አላቸው። ኪቲክልስ የላቸውም። ፖሰስ እነዚህ እንትኖች የላቸውም። መጽሐፋችን ላይ ግን ያው ባይላተራል ሲሜትሪ ናቸው። መጽሐፋችን ላይ ግን በግልጽ ነው የሚያስቀምጠው። ሌላ ምን አላቸው? ሰርኩላር ሲስተም አላቸው። ሰርኩላር ሲስተም አላቸው። these annelida groups have contain circular systems ኦኬ። ሌላውን ደግሞ እነዚህ ክላሶቹ ናቸው። ብዙ ክላሶቹ ላይ ኮንሰንትሬት ማድረግ አይጠበቅብንም። ኦኬ ፋይለም ሞሎስከስ ደግሞ ፋይለም ሞሎስከስ ደግሞ ካራክተራቸውን እዚህ ጋር ፋይለም ሞሎስከስ የሚላለ ካልታያችሁ ካራክተራቸውን ፋይለም ሞሎስከስ ላይ they are triploplasmitic ናቸው which is three layer of cell አላቸው። they have soft body which is covered by calcareous shells. Shells contain calcium. These shells produced by special endomorph tissue called ማንቴል የሆነ ነው። ሞለስከስ ብዙ ጊዜ ምን የምንታወቀው ሶፍት መስኩላር ፉድስ ዊዛውት እነዚህ ሶፍት ቦዲ አላቸው ሶፍት ቦዲ አላቸው ማለት ነው። ስለዚህ ሶፍት ቦዲ ከተባለ ሁሉ ጊዜ ምንድነው የምታስታውስ? ምንድነው ሞሎስከስ ሃቭ ኮንቴን ሶፍት ቦዲ ማለት ነው። እዛ ማወቅ ያለባችሁ ሌላ ባይላተራል ሲሜትሪ ነው። እንዲሁም ደግሞ ሴግመንትድ አይደለም። ሴግመንትድ የሆነ አንሴግመንትድ they have unsegmented body with head unsegmented ቦዲ ነው ማለት ነው። ኦኬ እሺ እነዚህ ክላሶቹ ላይ ፎከስ ባታደርጉ ያልኳችሁ ለዛ ነው። ብዙ አያስፈልጉ ነው። ሌላው ደግሞ ፋይለም ኢቺኖ ዴትሮሚያታ ነው። ግን ይሄ ነገር መጽሐፋችን ላይ ስላልተካተተ ለዛሬ እናልፈዋለን እንጂ አናየውም ማለት ነው። አንትሮፖዳ ፋይለም አንትሮፖዳ ያው እሱ አለ። ፋይለም አንትሮፖዳ ምንድን ነው? አንትሮፖዳ are contains more species than any other phyla. more species የያዘው ማለት more developed የሆነ ስፔስ ያለው እሱ ነው አንትሮፖዳ ነው። insects particular accounted for more than half of all known arthropods. Insects have been successfully exploited every types of habitat because they have undergo adaptive gradations. They use it for flying, breeding, living in aquatic areas, parasitics. Parasitism ሆነው አንትሮፖዶች እነዚህ ኢንሴክትን የሚያካቱ ማለት ናቸው።
ካራክተራቸውን ስናይ ምንድን ናቸው? ትሪፕሎፕላዝሚቲክ ናቸው፣ ባይላተራል ሲሜትሪክ ናቸው፣ ማተርሚክ ሴግመንትም አላቸው ማለት ነው። ኦኬ ሞር ዲቨሎፕድ ናቸው፣ ኤክሶስኬሌተን አላቸው፣ ቫሪ ናቸው ምናምን። አንትሮፖዳስ አር ሃይሊ ዴንጀረስ ብለድ ሉስስ ፍሮም ኢንጁሪ ቢኮዝ ዴይ ሃቭ ኦፕን ብለድ ሲስተም አላቸው። ቅድም ያላየ ነው ምንድን ናቸው? ኦፕን ብለድ ሲስተም አላቸው። ሃይ ብለድ ቮሊዩምስ ኢን አንትሮፖዳ ኢኔብል ዴም ቱ ሜንቴን ሃይ ሜታቦሊክ ሬት አሎንግ ደ ቬሪ አክቲቭ አኒማልስ። ለዛ ነው አክቲቭ የሆኑት በጣም ኢኔብል እንዲያደርጋቸው ሃይ ብለድ ቮሊዩም ስላላቸው ማለት ነው። ኦኬ ኦልሞስት እየጨረስን ነው። ከዚህ በኋላ አንድ ክላስ ብቻ ነው የቀረን። እሱ ምንድን ነው? ፋይለም ኮርዳታ የሚለው ብቻ ነው የቀረን። ፋይለም ኮርዳታ ላይ ያው ሰፊ ሽፋንም ክላሱንም ዘርዝሮ የሚያሳየን የኮርዳታ ላይ ነው። ፋይለም ኮርዳታ ላይ ምንድን ነው? ቦዝ ቨርተብሬት የሚገኙበት ነው። አንትሮፖዳ ላይ ኢንቨርተብሬት ናቸው፣ ነገር ግን ኮርዳታ ላይ ቨርተብሬት ናቸው። ያው ኖት ኮርድ ናቸው። this is rigid but flexible dorsal rod which is consist of vasculature cells surrounded by a tough outer coat in primitive chordates, and in notochord prevents shortening of the body, so the most of force of muscles contractions is transmitted into pendling movement which is useful for swimming. እነዚህ ኖቶኮርድ ናቸው። ፈርስት ኖቶኮርድ ናቸው። ቦዝ ጊልስ አላቸው፣ ግን ጊልስ ትራንስፖርት ያደርጋል ወደ ለንግ ማለት ነው። ነርቭ ኮርድ ያላቸው ጊል ሳይቶች ያሏቸው፣ ቅድም እንደነገርኳችሁ የሚተነፍሱ ናቸው። በጣም ቨርተብሬት ናቸው። ደግሞ እንደ ቨርተብሬት the number of sites greatly reduced and many modified for different purpose። እነዚህ ቤዚካሊ ቨርተብሬት ናቸው። በቃ ሬፕታይሎች አሉ፣ ምኖች አሉ፣ ግን ምንድናቸው? ቨርተብሬት ናቸው። ኦኬ ፋይለም ኮርዳታ ዲቫይድድ ኢንቱ ሜኒ ግሩፕስ፣ ብዙ ግሩፕ ይከፈላሉ። ግን እነዚህን ማሰብ እኛ ማወቅ ብዙ አይጠበቅብንም ማለት ነው። ነገር ግን ክላሱን አንዳንድ ክላሶችን ማወቅ መስት ነው። ኦኬ ወደታች ክላሶችን የመጽሐፋችን ላይ ያለውን ክላሶችን መጽሐፋችን ላይ ያለው ክላስ ምንድን ነው? ክላስ መጀመሪያው ክላስ አምፊቢያን አለ። ክላስ አምፊቢያን ምንድን ነው? ሜምበር ኢንክሉድድ ቡፎ፣ ባና፣ ፍሮግ እነዚህ ኒውትስ ያልናቸው እነዚህ ውስጥም አምፊቢያ ሲሆኑ ቦዝም በላንድም በዋተር መኖር የሚችሉ ናቸው። ኤክቶተርሚክ ናቸው። ኤክቶተርሚክ ሲሆን አይደለ ከእንትኑ ጋራ ተስማምተው ነው ማለት ነው የሚቀጥሉት። ከኢንቫይሮንመንቱ ቴምፕሬቸር ጋራ ተስማምተው ነው የሚሉት። ፓርትሊ አኳቲክ ኤንድ ፓርትሊ ቴሪቶሪያል ናቸው። ሲምፕል ሳክ ለንግ አላቸው። ሀቭ ሶፍት ሞስት ስኪን ዩዝድ ሰፕሊመንትሪ ጋዜዝ ኤክስቼንጅ የሚያገለግላቸው ሶፍት ስኪን አላቸው። ሀቭ ቱ ፔር ኦፍ ፔናቴዲካል ሊምፕስ ወይ ደግሞ እነዚህ 5 ጣት ያለው ማለት ነው። ብሪዲንግ ኦከርስ ኢን ዋተር ላይ ነው ብሪዲንግ የሚያደርጉት። ፖኪዮ ተርሚክ ወይም ደግሞ ፖኪዮ ተርሚክ ማለት አይደለ ቴምፕሬቸራቸውን ከኢንቫይሮንመንቱ ጋር የሚቀበሉት። ቬሴሪያል ክሊፍስ ኦር ጊልስ አር ፕሬዘንትድ ኢን አኳቲክ ሊቭስ ኤንድ ጊልስ አር ፕሬዘንትድ ኢን አዳልትስ። እነዚህ እንትኖች ናቸው። ሁለተኛው ደግሞ ሬፕታይልሶች ናቸው። ሬፕታይልሶች ደግሞ ምንድን ናቸው? እነዚህ ያው ዶሚናንት ናቸው። መጀመሪያ እሱን ነው ማወቅ ያለብን። ዶሚናንት ናቸው። ሎንግ የሆነ ኢንተርናል ፈርታይዜሽን የሚያካል ናቸው። እዚህ ጋር ስናይ ኢንተርናል ፈርታይዜሽን ያካሂዳሉ። ቦኒ እንዲዮስኬለተን አላቸው።
ድራይ ሳክ ስኪን ኤንድ ሆኒ ስኬልስ አላቸው። እነዚህ ሬፕታይልስ ማለት ዲያቭ ፖኪዮተርሚክን ቅድም ለአምፊቢያን እንዳልነው ፖኪዮተርሚክ ናቸው። ሶፍት ሼል ኤግ ያደርጋሉ። ዲያቭ ሞስትሊ ቴሪሸሪ ያላቸው እንደ አምፊቢያንስ በሁለቱም ሳይሆን ሬፕታይልስ እነዚህ ተሳሚ ሳቶች ናቸው። ብዙ ጊዜ ጋጂየስ ኤክስቼንጅ ወገር ባይ ለንግስ ነው። እዚጋ ጊል ሳያስፈልጋቸው ዴይሌ ክሊዮዶክ ወይም ደግሞ ሼልስ ኤግ ያላቸው ማለት ነው። ሌላ ደግሞ ክላስ አቪስ ነው። ክላስ አቪስ ደግሞ ምንድን ነው? እነዚህ ደግሞ ቤዚካሊ ምንድን ናቸው? እንደ እንትን ናቸው እንደ ምንድን ነው ኢንክሉድ በርድስ እነዚህ እነ በርድ የሚያደርጉ ናቸው። ስኪን ቢር ፌዘርስ አላቸው። ሌግስ ቢር ስኬልስ ፎር ሊምስ ሞዲፋይድ ኢንቱ ዊንግስ ኤግዛቢትስ ኢንተርናል ፈርቲላይዜሽን ኢንተርናል ፈርቲላይዜሽን ያካሂዳሉ። ሌግ ዌል ዲቨሎፕድ ክሊዮዲክ ኤግስ እነዚህ እንደ ሬፕታይል እንትን ሳይሆን ዌል ዲቨሎፕድ የሆነ ክሊዮዲክ ሼል ኤግ ያደርጋሉ። ሆሚዮተርሚክ ናቸው፣ ፖኪዮተርሚክ አይደሉም ማለት ነው። ፖሰስ ለንግ ፎር ጋዜዝ ኤክስቼንጅ ለንግን ይጠቀማሉ ማለት ነው። አራተኛው ደግሞ ማማልስ ነው። ማማልስ ደግሞ ምንድን ነው? ሜምበር ኦፍ ዲስ ክላስ ኢንክሉድ እነዚህ ሀቭ ማማል ግላንድ ማማሪያን ግላንድ አጥቢ እንስሳቶች ናቸው። እነዚህ ፖሰስ የፒናል ኤክስተርናል ኢር አላቸው። ኤክስተርናል ኢር አላቸው። ዴይ አር ኢንዶተርሚክ ኦር ሆሚዮተርሚክ ወይም ደግሞ ሆሚዮተርሚክ ናቸው። ፖኪዮተርሚክ አይደሉም ማለት ነው። ኢንቨስቲጌሽን ይጠቀማሉ። ስኪን ስፒርስ ፈርስ ዌስቱ ታይፕስ ኦፍ ግላንድስ ይመርጣሉ። እነዚህ ግላንዶች አላቸው። ዴይ አር ሞስትሊ ቪቪፓርስ which is they give birth to active young ones rather than lay eggs አንዴ ያው ኤግም የሚያረጉ አሉ፣ ደግሞ የሚያጠፉ እንትኖች አሉ ማለት ነው። እነዚህ ደግሞ ማማሪያን ናቸው። እስካሁን ያላየ ነው ምንድን ነው? አንድ ክላስ አለ። እሱም ደግሞ ፒስከስ ይባላል። እነ ፊሽ አኳቲክ ቶታሊ አኳቲክ የሆኑ ደግሞ ይባላሉ ፒሲከስ ይባላሉ ማለት ነው። ፒሲከስ ደግሞ ክላስ ፒሲከስ ደግሞ ሌላው ፊሽ ምናምን የያዙ ናቸው። እነሱም ደግሞ ፖኪዮተርሚክ ደግሞ ኢኮተርሚክ ናቸው ማለት ነው። ሶ መጽሐፋችን እስከዚህ ነው የሚያበቃው። ከዚህ በኋላ ያለውን በዚህ ፒዲኤፍ ላይ ያለውን ነገር አይገልጽልንም። ነገር ግን ቅድም ካለው አንጻር እነዚህ ነገሮች መከለስ እንችላለን። ስንት ኪንግደም አለን? 5 ኪንግደም አለን ተባለ አይደለ? 5 ኪንግደም አለን ተባለ። 5 ኪንግደም አለን። 5 ኪንግደም አለን። ሶ የመጀመሪያው ኪንግደም ምን አለን? የመጀመሪያው ኪንግደም ፕሮካሪዮቲክስ ናቸው። እነዚህ አርኪያ ባክቴሪያዎችን፣ ክሎሪያ ባክቴሪያዎችን እነዚህ ናቸው ዩኒሴሉላር የሆኑ። ከዛ ደግሞ ፕሮካሪዮቲክ ናቸው አለን። ከዛ እሱን ደግሞ ከጨረስን በኋላ ስለምን አወራን? ስለ ፕሮቲስታ አወራን አይደለ? ኪንግደም ፕሮቲስታ ደግሞ እነዚህ ደግሞ ዚሮፒያ which is ፕራዮፋይትስ ምናምን የያዙ ናቸው። እነዚህ ደግሞ ዩኒቨርሳል መሆን ይችላሉ። ነገር ግን ዩካሪዮቲክ ናቸው ብለን አወራን። ከዛ ሶስተኛው ደግሞ ያወራነው ስለ ፈርንስ ነበር ያወራነው፣ ስለ ፈንጋይ ነበር ያወራነው። እነዚህ ባቲሮማይኮታ፣ አስኮማይኮታ፣ ዴትሮማይኮታ፣ ዛይኮማይኮታ እና ሊችንስ ብለን አወራን። ሴፕቴትን አወራን። ሴፕቴት ያልሆኑ ሰዎች ያልሆኑትንም አየን። ከዛ ደግሞ እዚህ ጋር ደግሞ ከቢሮፋይት ተነሳን አይደለ? ከቢሮፋይት ተነሳ፣ ከትንሹ ተነሳ። ከዛ ፊልኮኖፋይት ን ኮኒፌረስ እነዚህ ጂሚኖስፐርም ማለት ናቸው። ከዛ ደግሞ አንጂኦስፐርም which is ፍሩት ሀቭ ፍሩት ያላቸው እንትኖች አየን። ሞር ዲቨሎፕ የሆኑ ደግሞ እነ ኮርዲያ እነ ኖማቶዳ አየን። ኖማቶዳ፣ ፖሪፌሪያ ቅድም የነገርኳቸው ፖሪፌሪያ፣ ኔማቶዳ፣ ካርዲያ እነዚህ ፕሌትሜንትስ፣ አናሊዳ፣ አንትሮፖዳ ብለን የተለያዩ ኪንግደሞችን አየን ማለት ነው። ሶ የመጀመሪያው ኪንግደም ፕሮካሪዮቲክስ ናቸው። እነዚህ አርኪያ ባክቴሪያዎችን፣ ክሎሪያ ባክቴሪያዎችን እነዚህ ናቸው ዩኒሴሉላር የሆኑ። ከዛ ደግሞ ፕሮካሪዮቲክ ናቸው አለን። ሞር ዲቨሎፕ የሆኑ ደግሞ እነ ኮርዲያ እነ ኖማቶዳ፣ ፖሪፌሪያ ቅድም የነገርኳቸው ፖሪፌሪያ፣ ኔማቶዳ፣ ካርዲያ እነዚህ ፕሌትሜንትስ፣ አናሊዳ፣ አንትሮፖዳ ብለን የተለያዩ
የኪንግደም ፋይለሞችን አየን። this is all about classification. So the classification units are contains all of the 5 kingdoms of organisms ከኪንግደም ፕሮካሪዮቲክ ወይ ደግሞ ኪንግደም ሞኔራ ጀምሮ እስከ ኪንግደም አኒማሊያ ድረስ ከቨር ያደረገ ነው። so you must have stick and read more about this. Thank you very much.